መቼም ቢሆን ዩቲዩብ ላይ ቪዲዮ መጫን የለባችሁም። ይህን ሳታረጉ ማለት ነው። 4 ሰዓት የመሙላት ፍላጎቱ ካላችሁ ሁሌም ቢሆን ማድረግ ያለባችሁ አንድ ነገር አለ። ቪዲዮአችሁ ሪከርድ ካደረጋችሁ በኋላ ኤዲት ታደርጋላችሁ። ኤዲት የምታደርጉበት ሶፍትዌር ደግሞ ባይ ዲፎልት ሪኔም ያደርገዋል ማለት ነው፣ ፋይል ኔሙ ማለት ነው። ያን ፋይል ኔም ሁሌም ቢሆን ቪዲዮ ከመጫናችሁ በፊት መልሳችሁ ሪኔም ታደርጉታላችሁ ማለት ነው። ሪኔም ስታደርጉት ደግሞ ዝም ብላችሁ አይደለም። የቪዲዮ አይዲያ አለ ወይም መጀመሪያ ታይትል ያሰባችሁ ታይትል አለ ወይም ኤስኢኦ ተጠቅማችሁ ሰዎች እናንተ ስለሰራችሁት ቪዲዮ ምን ብሎ ሰርች እያደረጉ ያሉት እንደዛን ኪወርዶች ተጠቀሙና ያን ቪዲዮ ባይ ዲፎልት የተሰጠውን በሶፍትዌሩ የተሰጠውን ፋይል ኔም እናንተ ሪኔም አድርጋችሁ ኤስኢኦ ቤዝድ ሆናችሁ ትሰጡና ቪዲዮ ትጭናላችሁ ማለት ነው። which means ቶሎ ዩቲዩብ ቪዲዮአችሁ አንደርስታንድ ያደርግና ለማን መላክ እንዳለበት ይዘጋጃል ማለት ነው። ይህ በጣም ትልቅ ሚስጥር ነው።